ሁላችሁም በጌታ በኢየሱስ ስም ሰላም እላችኋለሁ። እግዚአብሔር ይባረክ። ተመሰገነ ይሁን። አሜን። እኔ ወደዚህ ሲመጣ አውቄ አይደለም የመጣሁት። ይሄን አካባቢ አውቃለሁ። የአድቬንቲስት ትምህርት ቤት ተምሬያለሁ። እሺ። ግን እኛ ግቢ አንድ ተከራይ እናንተና እዛ ይሄዳል፣ እዛ እኮ ይጸልያል፣ በጣም ጥሩ የሚጸልይ አገልጋይ አለ ብለህ ስታወራ ሰማሁ። እሺ። ሰምቼ መምጣት እየፈለግኩኝ በአጋጣሚ መንገድ ሄድኩኝ። እሺ። መንገድ ሄጄ ተመልሼ መጣሁ እና በጣም ጨጓራዬ በጣም ያመኛል። እሺ። ጨጓራዬ የሚያመኝ ከ7ኛ ክፍል ጀምሮ ነው። አንቺ አሁን ስንተኛ ነሽ? ጨርሻለሁ። ዲግሪ የተመረኩት 2014 ከ7ኛ ጀምሮ ሲከተላት የነበረውን ታሪክ ቁርጥርጥ ለሚያደርግ ለእግዚአብሔር ገና ሳትደርስ አታጫዋጭው ለጌታ። እሺ። ከ7ኛ ክፍል እስከ 2013 የተመረኩት እስካሁን ድረስ በጣም ነበር የሚያመኝ። አሁን እንደውም ልባስ ብሎ በየወሩ ነበር በቃ በየወሩ መጨረሻ አካባቢ በቃ ያመኛል። አሁን አመቱ ሙሉ ያመመኝ ያሳለፍኩት። ከዛ አዲስ አበባ ሄድኩኝ፣ የሆነ ጉዳይ ነበረኝ። ከዛ መጣሁኝ። መጥቼ ቀኑን አላወቅኩም። ሐሙስ ነው ቀኑ ወደዚህ ሲመጣ። ከተማ ወጣሁና ዕቃ ገዝቼ ምናምን እዛ ቸርች መሄድ አለብኝ። አካባቢውን የት እንደሆነ ምልክቱን አወርታለች። በቃ ሊወት ኮብልስቶን መጨረሻ አካባቢ ምናምን ብላለች። እንደዛ ከሆነ ቀኑን አውቄ መምጣት አለብኝ፣ ቤተክርስቲያኑንም ማወቅ አለብኝ ብዬ መጣሁ ዝም ብዬ። ከዛ መጥቃት ብዬ መጥቼ ኮብልስቶን መጨረሻ አካባቢ ደረስኩና አንዲት እናት አገኘሁ። ማዘር ሳለሙ ምናምን አልኩና እዚህ አካባቢ የሆነ ቸርች አለ፣ የቱ ቀን እንደሆነ አላውቅም አልኩኝ። ስላቸው እየተማ አሉ አልኩ። በዚህ በግመት አለ እኮ ዛሬ ራሱ እኮ ፕሮግራም አለ ምናምን ስሉኝ ዘመኑ አይባረክ። እሺ። መጣሁና እንዲቻልኩኝ እዚህ አካባቢ ደረስኩና በጣም እዛ አካባቢ ነው ቁጭ ያልኩት። እግዚአብሔርን ቃል እያካፈል የጨጓራ በሽታ የወገብ በሽታ በኢየሱስ ስም ስትል አሜን አልኩ። በቃ አምናኩና ወሰድኩኝ። ከዛ ከረሜላ ከዚህ ጋር ወሰድኩና ጸልየልኝ ሄድኩኝ። እኔ ግን ወደዚህ የመጣሁት ጨጓራ ፈውሳለሁ ብዬ አይደለም የመጣሁበት። እኔ ጉዳይ ነበረኝ። በጣም ነገሮች የሚሳኩልኝ እኔ በጣም ይሳካል። እጄ ሳደርስ ነው ፊልም ያደርጉብኝ። 2012 ላይ በውሳና ከተማ ከንቲባ ላይ ደብዳቤ ወጣልኝ የሹመት እና ወጥቶ እንኳን ደስ አለሽ ምናምን ከተባልኩ በኋላ ኤክስ አደረገኝ። ከዛ በቃ በደንብ ስሙ፣ በሚዲያም የምታዩ በደንብ ስሙ። እሺ። እና ኤክስ ሲያደርግብኝ በቃ ተወኩና ሌላ ስራ ጀምሬ ወደ አፋር ክልል ሄድኩኝ 2015 እና 2015 አፋር ክልል ሰርቼ ሙቀቱን አልቻልኩምና ኮንትራት ነበር የሄድኩት። ቋሚ ሆነሽ ስሪ እኛ ጋር ትችሉኝ። ሙቀቱ በጣም ከባድ ስለነበረ ጥዬ ወደዚህ መጣሁኝ። 2015 መጣሁኝ። እዛው አምና ቤት ነበር የሰለፍኩት፣ ምንም ስራ አልሰራሁም ነበር እና እናቴ በቃ አንቺ ወደ ውጭ ሀገር መሄድ አለብሽ ብላኝ ፓስፖርት ተመዘገብኩኝ። ፓስፖርት ከመድረሱ 2 ቀን ማለት ነው 2 ቀን አካባቢ ላይ ቱርክ ለመውሰድ አንድ ሴትዮ ፈልጋኝ ይሄ ፓስፖርት እጄ ላይ እንዴት ሆነ ብንለምናቸው ብንሰራቸው 2 ቀን ማለት ነው። ሮቢዛ ሄደ ልትሄድ ፓስፖርቱ የሚሰጠኝ አልቀር ነበር ነው አንሰጥሽም፣ በቃ አልፋቤትሽን ጠብቀሽ አንድ ቀን መውሰድ ያለብሽ ብለውኝ በዛ ምክንያት በቃ ሴትዮ ጥላኝ ሄደች እና የሆነ ሆኖ ፕሮሰሱን ጀመርኩኝ። ጀምሬ ጳጉሜ ላይ ላይ ታደርጊያለሽ ሁሉ ነገር ያልቅልሻል ምናምን ብለውኝ እያለ በጣም ፈራ ነበር። ከዚህ በፊትም ብዙ ነገሮች ኤክስ ስለሚያደርግ ፈራለሁ። በቃ ይህ ነገር እዚህ መጸለይ ያለበት ቢያስብ ነው የመጣሁት። ያ ጨጓራም ተፈወስኩኝ። አሁን ውጭ ሀገር መሄድ ነው የቀራሽ? እኔ ደርሶ መንገድ ተዘጋና በቃ እንዴት ነው ምናምን በጣም ስራነቅ ስራ ጀመርኩኝ። ዞ ሜዳ ትምህርት ቤት ስራ ጀመርኩኝ። ከዛ መንገድ ደግሞ ጥር ላይ ተከፈተ ተባለ። ቪዛዬ ደግሞ ቆየ እና ሴጣን ነው ቪዛዬን ራሱ የያዘብኝ። በጌታ በኢየሱስ ስም ዛሬ ከፍታለሁ ነው ያንቺ ወንድ ይከፈትላት። የጌታን ስራ ልትሰራ የእሷንም እግዚአብሔር ሰርቶላት በኋላ ሁሉን ነገር የሚሰራ እግዚአብሔር ከፊቷ ይሆን። ጨጓራዋን እንደፈወሳ እግዚአብሔር እንደተፈወሰች አሁን መንገዷን ፈውሻለሁ። በቪዛ በፍላይት ላይ በተለያዩ ነገሮች ማን ነው እንቅፋት የሚሆን ነገር ይመታ። ዘንዶ አቅም የተሽመደመደ ይሁን። ስለፈወስሽ ጌታን አመሰግናለሁ። በኢየሱስ ክርስቶስም ነገር ጸደቀ። ለጌታ ጭብጨባ ልልታስቀኝ።
ቀን ጀምሮ ቁልፍ ሰጥቼሻለሁ። ጠላትሽ ድብን ይበል በኢየሱስ ስም። የስኬት ቁልፍ ነው። በምስጋና እኔ ልሄድ ነው ቻው፣ አብረን የእግዚአብሔርን ስራ ይሄን ቤተ መቅደስ እንሰራለን ብለሽ እንድትሄጂ ዛሬ ቁልፍ ሰጠሁሽ። ተባረክ። እሺ